ስልካችሁ ላይ የሚፈልጉትን አፕሊኬሽን በቀላሉ እንዴት እንደምትደብቁ ላሳያችሁ ነው። ምንም አይነት ተጨማሪ አፕሊኬሽን ሳያስፈልግ ሁሉም የሳምሰንግ ስልክ ላይ የሚገኝ ስማርት የአፕሊኬሽን መደበቂያ መንገድ አሳያችኋለሁ። ከእናንተ በስተቀር ማንም ሰው ሊያየው አይችልም። የስልካችን ኤጅ ፓነልን በመንካት ኤዲት አይከን ላይ በመሄድ መደበቅ የሚፈልገውን አፕሊኬሽን እንመርጣል። ሆም ስክሪን ላይ ሎንግ ፕሬስ በማድረግ ሴቲንግ ሃይድ አፕሊኬሽን ኦን ሆም ስክሪንስ ኤጅ ፓኔል ላይ ያስገባነውን አፕሊኬሽን ሆም ላይ በዚህ መልኩ እናነሳለን። አፕሊኬሽኑን በመምረጥ ሴቭ ወይም ደን በማድረግ እንወጣለን። አሁንም ኤጅ ፓኔል እንሄዳለን። ሴቲንግ አይከንን በመንካት ከከፈትን በኋላ የፓነሉን ሌላ ሴቲንግ ለማግኘት በኋላ እንመለሳለን። ሃንድል ማስተካከያው ጋር ኤጅ ትራንስፓረንሲውን ማክሲሙም ካደረግን በኋላ የኤጅ ፓነልን እንደዚህ ኢንቪዚብል በመሆን ከኛ በስተቀር ማንም ሰው ይህን ፓኔል ያለበትን ቦታ ማየት አይችልም ማለት ነው። ከዚህ በኋላ ሆም ስክሪን እና አፕሊኬሽን ድራወር ላይ የተደበቀውን አፕሊኬሽን ሰርች በማድረግ ማግኘት አይቻልም፣ ምክንያቱም ወደ ኢንቪዚብል ኤጅ ፓነል ያስገብተነዋል። በዚህ መልኩ ብዙ አፕሊኬሽን መደበቅ ይቻላል።